إنما وليكم الله ورسوله والذين آمنوا الذين يقيمون الصلاة ويؤتون الزكاة وهم راكعون እናንተ አማኞች ረዳቶቻችሁ አላህ መልእክተኛውና እነዚያም ያመኑ ብቻ ሲሆኑ እነዚያም ያመኑት ማለት ሰላታቸውን በአግባቡ የሚሰግዱ ዘካትንም የሚሰጡና ለአላህ ብቻ የሚያጎነብሱ ናቸው ومن يتولى الله ورسوله والذين آمنوا فإن حزب الله هم الغالبون አላህ መልእክተኛው ማለት ሱናቸውንና እነዚያ ያመኑትን ረዳት አድርጎ የያዘ እንደነዚህ አይነቶቹ የአላህ ሃይማኖት የኢስላም ረዳቶች ሲሆኑ በእርግጥ የአላህ የኢስላም ረዳቶች እነሱ ፍጹም አሸናፊዎች ናቸው يا أيها الذين آمنوا لا تتخذوا الذين اتخذوا دينكم هزوا ولعبا من الذين أوتوا الكتاب من قبلكم والكفار أولياء واتقوا الله إن كنتم مؤمنين እናንተ ያመናችሁ ሙስሊሞች ሆይ ሃይማኖታችሁን እስላምን መሳለቂያና መቃለጃ አድርገው ያዙትን ከናንተ በፊት የነበሩትን የመጻፉ ባለቤቶች ይሁድና ነሳራ እና ከሃዲያንን መመካያ አድርጋችሁ አትያዟቸው አማኞች ከሆናችሁ አላህን ብቻ አፍሩ وإذا ناديتم إلى الصلاة اتخذوها هزوا ولعبا ذلك بأنهم قوم لا يعقلون እናንተ ሙስሊሞች በአዛን ወደ ሰላት በመትጠሩበት ጊዜ አይሁዶችና ነሳራ አዛኑን ማላገጫና መቀለጃ አድርገው ይይዙታል ይህም ወደ አላህ ቤት መስጊድ አላህን ብቻ ወደ ማምለክ ወደ ሰላም ወደ ፍቅር ወደ ድል ወደ ጀነት በሚደረገው የአዛን ጥሪ ላይ መሳለቃቸው በእርግጥ ሐቅን ለመረዳት የማያስተውሉ ማህይማን ህዝቦች በመሆናቸው ነው قل يا أهل الكتاب هل تنقمون منا إلا أن آمنا بالله وما أنزل إلينا وما أنزل من قبل وأن أكثركم فاسقون አንተ ነብይ ሆይ ለአይሁዶችና ለክርስቲያኖች እናንተ የመጻፉ ባለቤቶች ሆይ በአላህ በእኛ ላይ በወረደው በቁርአን ተበፊቱ ኦሪትና ወንጌል ከአላህ ዘንድ እንደወረዱ ከማመናችን በስተቀር ሌላ በእኛ ላይ የምትቃወሙን ወይም የምታነውሩን ምክንያቶች አላችሁን ፈጽሞ ይላችሁም ነገር ግን አብዛኛዎቻችሁ በእርግጥ ከሐቅ አፈንጋጮች ናችሁ በላቸው قل هل أنبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت أولئك شر مكانا وأضل عن سواء السبيل አንተ ነብዩ ሆይ ለአማኞች ከአላህ ዘንድ በመጥፎነቱ ካፈንጋጭነታቸው የከፋ አደጋ ከአላህ ዘንድ እንደደረሰባቸው አደጋ ልንገራችሁን በላቸው ይሄም ከነሱ ውስጥ አላህ የረገማቸውና የተቆጣባቸው አሉ ከነሱም ውስጥ ዝንጀሮችና አሳማዎች ያደረጋቸው አሉ ከነሱም ውስጥ ጣዖት አምላኪም የሆኑ አሉ እንደነዚህ አይነቶቹ በገሃነም የከፋ ቦታ ሲኖራቸው በምድር ዓለሙም ህይወታቸው ከቀጥተኛው መንገድ ወጥተው ይጣመማሉ وإذا جاءوكم قالوا آمنا وقد دخلوا بالكفر وهم قد خرجوا به والله أعلم بما كانوا يكتمون እናንተ አማኞች እነዛ የአይሁድ መናፍቃን ወደ እናንተ በመጡ ጊዜ አምነናል ይላሉ በእርግጥ ወዳላችሁበት እውነት አምነው ሳይሆን ከነክህደታቸው ነበር የገቡት ከናንተም ሲለዩ በገቡበት ሁኔታ በክህደታቸው እንደጸኑ ወጡ አላህም ይደብቁት የነበረውን ክህደት ከሁሉም በላይ አዋቂ ነው وترى كثيرا منهم يسارعون في الإثم والعدوان وأكلهم السحت لبئس ما كانوا يعملون አንተ ነብይ ሆይ አይሁዶች ከነሱ አብዛኛዎቻቸው በኃጢያት በበደልና እርም የተደረጉትን እንደ ጉቦ አራጣ የመሳሰሉትን ለመብላት ሲቻኮሉ ታያቸዋለ ይህም አጸያፊ ተግባራቸው አላህ ዘንድ ምንኛ ከፋ لولا ينهاهم الربانيون والأحبار عن قولهم الإثم وأكلهم السحت لبئس ما كانوا يصنعون የአይሁዶችና የነሳራቸው ተራው ህዝብ ኃጢያት እየሰሩና እርም ሲበሉ ቀሳውስቱና ሊቀጳጳሱ በንግግራቸው አይከለክሏቸውም ነበርን ወንጀል ሲሰራ እንደመከላከልና እንደመጋፈጥ ይህ ይሰሩት የነበረው ችላ ብሎ የማለፍ ስራ አላህ ዘንድ ምንኛ ከፋ وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا
وألقينا بينهم العداوة والبغضاء إلى يوم القيامة كلما أوقدوا نارا للحرب أطفأها الله ويسعون في الأرض فسادا والله لا يحب المفسدين አይሁዶች ረሃብና ጠኔ ሲበረታባቸው ያላህ እጅ የተጠፈረ ነው ስስታም ነው አሉ አይሁዶች እጃቸው ይጠፈርና በዚህ ንግግራቸው ተረገሙ አይሁዶች እንደሚቀጥፉት ሳይሆን እንዲያውም ያላህ እጆች የተዘረጉ ናቸው ለባሪያው በሚስማማው መልኩ እንደፈለገ ይለግሳል አንተ ነብይ ሆይ አብዛኛው ከሃዲያን ቀናተኞች በመሆናቸው ከጌታ ዘንድ ወደ አንተ በወረደው ቁርአን ሰበብ ጥመታቸውና ክህደታቸው በጣም ይጨምራል እስከ ቂያማ ቀን ድረስም የሚቆይ ባላጋርነትና ጥላቻን በመካከላቸው አስቀምጠን ለጦርነት እሳትን ባቀጣጠሉ ቁጥር አላህ እሳቷን ያጠፋታል በመድር ላይ ለጥፋት ይሰማራሉ አላህ ማጥፊዎችን አይወድም ولو أن أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدخلناهم جنات النعيم በርግጥ የመጻፉ ባለቤቶች አይሁዶችና ነሳራ በአላህ ብቸኛ ተመላኪነትና በነብዩ መሐመድ መልእክተኝነት አምነውና ከተላልቅ ወንጀሎች ተቆጥበው አላህን ቢፈሩ ከላያቸው ላይ ወንጀላቸውን ሰርዘን በመጪው ዓለም ወደ ጀነት ጸጋ እናስገባቸዋለን ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون በርግጥ አይሁዶችና ነሳራዎች ከጌታቸው ካላህ ዘንድ በወረደው በኦሪትና በወንጌል ቢሰሩበት ኖሮ መጻፎቻቸው ውስጥ ስለተጠቀሰ የነብዩ መሐመድን ሐቀኝነት ተረድተው ይሰልሙ ነበር ያኔም ከበላዮቻቸው የዝናብን ውጤት ከእግሮቻቸው በታች የምድርን ውጤት ይመገቡ ነበር ከነሱም ከአይሁዶችና ከክርስቲያኖች ውስጥ የተወሰኑት እንደ ሀበሻው ንጉስ እንደ አብደላህ ኢብኑ ሰላም እና እንደ አንዳንድ አይሁዶች አይነት እስልምናን የሚቀበሉ ፍትሃውያን አሉ ከነሱም ውስጥ አብዛኛዎቹ ተግባራቸው በአላህ አምልኮ ማጋራት አራጣ መብላትና ሸር መጠንሰስ በመሆኑ ይሰሩት የነበረው ሥራ ምንኛ ከፋ يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته والله يعصمك من الناس إن الله لا يهدي القوم الكافرين አንተ ነብይ ሆይ ከጌታ ዘንድ ወደ አንተ የሚወርደውን የቁርአን መልእክት ለህዝቦችህ አድርስ ማድረሱን ሙሉ ለሙሉ የማትፈጽም ከሆነ መልእክቱን አላደረስከውም ማለት ነው ስለዚህ መልእክቱ ሙሉ ለሙሉ ማንንም ሳትፈራ አድርስ አላህ ከሰዎች ማለትም ከጠላቶችህ ጥቃት ይጠብቃል በርግጥ አላህ ከሃዲያን ህዝቦችን አይመራም قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأس على القوم الكافرين አንተ ነብይ ሆይ የመጻፉ ባለቤቶች እናንተ የመጻፉ ባለቤቶች ሆይ በኦሪትና በወንጌል በትክክል እስካልሰራችሁ ድረስ ከጌታችሁ ከአላህ ዘንድ ወደ እናንተ በወረደው በቁርአን እስካላመናችሁ ድረስ በምንም በሐቅ መንገድ ላይ አይደላችሁም በላቸው ማለትም በኦሪትና በወንጌል በትክክል የሰራ የነብዩ መሐመድን ነብይነት ስለሚቀበል በቁርአን ማመኑ የማይቀር ነው ከነሱም ከአይሁዶችና ከነሳራ ውስጥ አብዛኛዎቹ ቀናተኞች ስለሆኑ ከጌታ ዘንድ ወደ አንተ በወረደው ቁርአን ምክንያት ጥመታቸውና ክህደታቸው ይጨምራል መልእክትህንም አንቀበልም በማለታቸው በካህዲያን ህዝቦች ጣፈንታ አትዘን إن الذين آمنوا والذين هادوا والصابئون والنصارى من آمن بالله واليوم الآخر وعمل صالحا فلا خوف عليهم ولا هم يحزنون እነዚያ ያመኑ ሙስሊሞች እነዛም ይሁዳ የሆኑ ከሳቢያኖችም ከክርስቲያኖችም ወገን የነበረና እስልምናን የተቀበለ በአላህ ብቸኛ ተመላኪነትና በመጨረሻው ቀን ያመነና መልካምንም የሰራ እንደነዚህ አይነቶቹ በመጪው ዓለም ምንም ፍራቻ የለባቸውም ባሳለፉትም የምድር ዓለም ህይወት አያዝኑ لقد أخذنا ميثاق بني إسرائيل وأرسلنا إليهم رسلا كلما جاءهم رسول بما لا تهوى أنفسهم فريقا كذبوا وفريقا يقتلون
በርግጥ በእስራኤላውያኖች ላይ በአላህ አምልኮ ምንም ሳያጋሩ የጠበቀን ቃል ኪዳን በኦሪት አስያዝናቸው ወደ እነርሱም በተከታታይ መልእክተኛ ላከን ከነፍሳቸውም ስሜት ጋር የማይጣጣም መልእክት የያዘ መልእክተኛ በመጣላቸው ቁጥር የተወሰነውን ሲያስተባብሉ የተወሰነውንም ይገላሉ وحسبوا ألا تكون فتنة فعموا وصموا ثم تاب الله عليهم ثم عموا وصموا كثير منهم والله بصير بما يعملون አይሁዶች በወንጀላቸው መከራ አትገጥመንም ብለው በመገመት ሐቅን ከማየት ታወሩ ግሳጼንም ከመስማት ደነቆሩ በወንጀላቸውም ሰበብ ቅጣት ሲወርድባቸው ንስሐ በመግባት ከወንጀላቸው ተቆጠቡ ከዚያም አላህ ተውበት አደረገላቸው ማራቸው ከዚያም ከነሱ ውስጥ አብዛኛዎቹ ወደ ነበሩበት ወንጀል በመመለስ በድጋሚ ሐቅን ከማየት ታወሩ ግሳጼንም ከመስማት ደነቆሩ አላህም ይሰሩት የነበረውን ሰናይም ሆነ እኩይ ተግባር ተመልካች ነው እንደየሥራቸው ይመነዳቸው لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار እነዚያ በርግጥ አላህ ማለት የመርየም ልጅ መሲህ ማለትም ኢየሱስ ነው ያሉት ፍጹም ክደዋል መሲህም ማለት ኢየሱስ እናንተ እስራኤላውያን ጌታዬንና ጌታችሁ አላህን ተገዙ በአላህ የሚያሻርክ ሰው በርግጥ አላህ ጀነትን እርም ያደርግበታል መዘውተሪያውም በጀሃነም እሳት ይሆናል ለበዳዮቹ ምንም ረዳቶች የላቸውም አለ لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم እነዚያ ሶስት ስላሴዎች ማለትም አብ ወልድና ያልሞተው መንፈስ ቅዱስ ሶስቱም ድምራቸው አንድ አምላክ አላህ ነው ያሉት ፍጹም ክደዋል ከአንድ አምላክ አላህ በስተቀር ሌላ አምላክ የሚባል ነገር ፈጽሞ የለም በርግጥ እነዚያ የነሳራ ወይም ክርስቲያኖች ከዚህ ከሚሉት የተሳሳተ አስተሳሰብና አምልኮ የማይታቀቡ ከሆነ በርግጥ ከነሱ ውስጥ ከሃዲያኑ አሳማሚ ቅጣት ይነካቸዋል ሌላው የቀድሞዎቹ ክርስቲያኖች የአምላክን ስልጣን የሚከፋፍሉት ለአብ ለወልድና ለወልድናት ማለትም ለመርየም ነበር ታዲያ ሁሉም ጎራዎች ስተት ላይ ናቸው أفلا يتوبون إلى الله ويستغفرونه والله غفور رحيم እነዚያ ክርስቲያኖች በአምልኮ ማጋራታቸውን ትተው እስልምናን ተቀብለው ወደ አላህ ንስሐ በመግባት ምህረት አይጠይቁምን በርግጥ አላህ መሐሪና አዛኝ ነው ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أنا يؤفكون የመርየም ልጅ መሲህ ማለትም ኢየሱስ ከበስተፊቱ እንዳለፉት መልእክተኛ ነው እንጂ ሌላ ፍጹም ጌታ አይደለም እናቱ ማርያም ገላዋን የጠበቀችና በአምልኮ በአላህ የማታጋራ ታማኝ ነበረች ሁለቱም ኢየሱስና ማርያም እንደማንኛውም ሰው ምግብ ይበሉ ነበር አንተ ነብይ ሆይ ትክክለኛ አምልኮ የሚገባው ለአላህ ብቻ እንደሆነ ለካህዲያን ግልጽ መረጃ የያዙ አንቀጾቻችንን እንዴት እንደምናብራራላቸው ተመልከት ከዚያም ከዚህ ሁሉ የቁርአን መረጃ በኋላ እንዴት እንደሚቀጥፉ ተመልከት قل أتعبدون من دون الله ما لا يملك لكم ضرا ولا نفعا والله هو السميع العليم አንተ ነብይ ሆይ ለካህዲያን እናንተ ምንም መጉዳትም ሆነ መጥቀም የማትችሉትን ከአላህ ወገን የሆኑትን ኢየሱስና ማርያምን መላእክቶች የመሳሰሉትን ታመልካላችሁን አላህ እንደሆነ የሁሉንም ቃል ሰሚና የሁሉንም ውስጥ ምስጢር አዋቂ ነው በላቸው قل يا أهل الكتاب لا تغلوا في دينكم غير الحق ولا تتبعوا أهواء قوم قد ضلوا من قبل وضلوا كثيرا وضلوا عن سواء السبيل አንተ ነብይ ሆይ ለአይሁዶችና ለክርስቲያኖች እናንተ የመጻፉ ባለቤቶች ሆይ ሐቅ ባልሆነ ነገር በአምልኮቻችሁ ላይ ድንበርን አትጣሱ ከቀጥተኛው መንገድ ተጣመው ብዙዎችን ያጠመሙትን ከናንተ በፊት የነበሩ የተሳሳቱትን የቀድሞዎችን ስሜት አትከተሉ በላቸው لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون
እነዛ ከእስራኤላውያን ወገን የሆኑ ከሃዲያን ከዘቡር መጽሐፍ ላይ በነብዩ ዳውድ አንደበትና በወንጌል መጽሐፍ ላይ በመርየም ልጅ በኢሳ አንደበት ተረገሙ። የተረገሙበትም ምክንያት ያለህን ትእዛዝ ላለመቀበል በማመጻቸውና እርሙንም በመዳፈር ድንበር ይጥሱ ነበሩና كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون እስራኤላውያን አላህ ዘንድ በተጠላ ነገር ላይ አንዱ አንዱን አይከለክልም ነበር። ወንጀልንም በግልጽ ይፈጽሙታል። ይህም ይሰሩት የነበረው ወንጀልን በቸልተኝነት የማለፍ በወንጀል ተባባሪ መሆን ተግባር ምንኛ ከፋ። ترى كثيرا منهم يتولون الذين كفروا لبئس ما قدمت لهم أنفسهم أن سخط الله عليهم وفي العذاب هم خالدون አንተ ነብዩ ሆይ አይሁዶች ውስጥ አብዛኛዎቹ አማኞችን ለማጥቃት እነዚያ ከሃዲያንን ሲወዳጁ ወይም ሲረዳዱ ታያቸዋለህ። አላህ የሚቆጣባቸውንም ነገር እንዲሰሩ ነፍሶቻቸው የሚያቀርብላቸውን ሸር፣ ተንኮል፣ ንፍቅና፣ ክህደት፣ ጭካኔ ምንኛ ከፋ። እንደነዚህ አይነቶቹ በጀሃነም ቅጣት ውስጥ ዘውታሪዎች ናቸው። ولو كانوا يؤمنون بالله والنبي وما أنزل إليه ما اتخذوهم أولياء ولكن كثيرا منهم فاسقون አይሁዶች በአላህ ብቸኛ ተመላኪነት በነብዩ መሐመድና በደርሱ በወረደው ቁርአን ቢያምኑ ኖሮ ከሃዲያንን ረዳቶች አድርገው አይዙም ነበር። ነገር ግን ከነሱ ውስጥ አብዛኞቹ ከአላህ ትእዛዝ አፈንጋጮች ናቸው። لتجدن شد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون አንተ ነብዩ ሆይ ለነዚያ ላመኑት ሙስሊሞች ይሁዶችና እነዚያ ሙሽሪኮች ከሰው ሁሉ የበረቱ ጠላቶች ሲሆኑ ታገኛቸዋለህ። ለነዚያም ላመኑት ሙስሊሞች እኛ ነሳራ ወይም ክርስቲያን ነን ያሉት የቀረበ ውዴታ ሲያሳዩ ታያቸዋለህ። ይህም ክርስቲያን የነበሩት ለሙስሊሞቹ ከሁሉም የተሻለ ውዴታን የሚያሳዩት ከነሱ ውስጥ አዋቂ የሆኑ በሐቅ ላይ ፈጽሞ የማይኮሩ ወደፊትም እስልምናን የሚቀበሉ ቀሳውስትና መለኮሳት በመኖራቸው ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين እነዚያም በሐቅ ላይ ጽኑ የሆኑት ከሐበሻ ወደ መልእክተኛው የተጓዙት ቀሳውስትና የመለኮሳት ልኡካን ወደ መልእክተኛው ነብዩ መሐመድ የወረደውን ቁርአን በሚሰሙበት ጊዜ ሐቅ መሆኑን ከማወቃቸው የተነሳ አይኖቻቸው እንባ ሲያነባ ታያለ። ጌታችን ሆይ በቁርአን በነብዩ መሐመድ አመንን የእስላምንም ሐቀኝነት ከመሰከሩት ጋር መዝግበን ይላሉ። وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين እነዚህም ከሐበሻ ወደ መልእክተኛው የተጓዙት ቀሳውስትና መለኮሳት በአላህና በመልእክተኛው በመሐመድ በኩል በመጣልን ሐቅ የማናምነው ለኛ ምን ምክንያት አለን? ከመልካም ሰሪዎች ህዝቦች ጋር ጌታችን ጀነት እንዲያስገባን ተስፋ እናደርጋለን ይሉ ነበር። فأثابهم الله بما قالوا جنات تجري من تحتها الأنهار خالدين فيها وذلك جزاء المحسنين ከሐበሻ የተጓዙት ቀሳውስትና መለኮሳት ጌታችን አላህ ጀነት እንዲያስገባን ተስፋ እናደርጋለን ባሉት ቃላቸው አላህ ከስሮቻቸው ወንዞች የሚፈስባቸው ጀነቶች መነዳቸው በገነቷም ውስጥ ዘውታሪ ይሆናሉ። ይህም የጀነት ምንዳ ስራቸውን ለሚያሳምሩ አማኞች ክፍያ ነው። والذين كفروا وكذبوا بآياتنا أولئك أصحاب الجحيم እነዚያ ባለ ብቸኛ ተመላኪነት የካዱትና በቁርአን አንቀጾቻችን ያስተባበሉ እንደነዚህ አይነቶቹ የጀሃነም ተጓዳኞች ናቸው። يا أيها الذين آمنوا لا تحرموا طيبات ما أحل الله لكم ولا تعتدوا إن الله لا يحب المعتدين እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ምግብ፣ መጠጥ፣ ጋብቻ የመሳሰሉትን መልካም ነገሮች በራሳችሁ ላይ እርም አታድርጉ። የአላህንም ድንበር አትጣሱ። በእርግጥ አላህ ድንበር የሚጥሱትን አይወድምና። وكلوا مما رزقكم الله حلالا طيبا
واتقوا الله الذي أنتم به مؤمنون አላህ ከለገሳችሁና ከተፈቀደላችሁ መልካም ምግቦች ብሉ እናንተም ያ የምታምኑበትን አላህን ተዛዙን በማክበር እርሙን በመከልከል ፍሩት لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم كذلك يبين الله لكم آياته لعلكم تشكرون ሳታስቡት በማይረባ ነገር በመትሙሉት መሐላዎቻችሁ አላህ አይጠይቃችሁም ነገር ግን ከልባችሁ ባሰባችሁት መሐላ የማላችሁበትን ነገር ካልፈጸማችሁ አላህ ይጠይቃችኋል ወንጀልም ነው ታዲያ ለዚህ ወንጀል ማበሻው ቤተሰቦቻችሁን ከምትመግቡት ከመካከለኛው አይነት ምግብ 10 ምስኪኖችን ማብላት ወይም ማልበስ ወይም አንድ ባሪያ ነፃ ማውጣት ይተበቀባችኋል የሚያበላበትም ሆነ የሚያለብስበት ወይም ባሪያ ነፃ የሚያወጣበት የማያገኝ ሰው 3 ቀን መጾም አለበት ይህም የሚሆነው ከማላችሁና የማላችሁበትን ነገር ካልፈጸማችሁ ወንጀል ስለሆነ የወንጀል ማበሻ ነው እናንተ አማኞች የማላችሁበትን ነገር ፈጽሙት ፈጸም ካልቻላችሁ ማበሻውን በመክፈል መሐላዎቻችሁን ጠብቁ በዚህ መልኩ ታመሰግኑ ዘንድ አላህ አንቀጾችን ለናንተ ያብራራል يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ያመናችሁ ሆይ አስካሪ መጠጥ ቁማር የሚያደገድጉላቸው ጣዖታት የመጠንቆያ ቁሳቁስ በአጠቃላይ እርኩስ የሰይጣን ስራዎች በመሆናቸው እንድትድኑና ጀነት እንድትገቡ እነዚህን እርኩሳን ራቋቸው إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون ሰይጣን የሚፈልገው በአስካሪ መጠጥና በቁማር ሰበብ በመካከላችሁ ጠላትነትና ቅርሾ እንዲከሰትና አላህን ከማውሳት ከስግደት ሊያግዳችሁ ነው ታዲያ ከአላህ ውዳሴ ለመራቅ በአስካሪ መጠጥ አእምሮን መሳትና በቁማር መጠመዱን አትተውትምን መልሱን እንተዋለን ማለት ነው وأطيعوا الله وأطيعوا الرسول واحذروا فإن توليتم فاعلموا أنما على رسولنا البلاغ المبين እናንተ ሙስሊሞች አላህን ታዘዙ መልእክተኛውንም ታዘዙ ወንጀልን ተጠንቀቁ መታዘዙን እንቢ ብላችሁ ካፈነገጣችሁ በመልእክተኛችን ላይ ያለበት ኃላፊነት ካላህ የሚላክለትን ትእዛዝ በግልጽ ማስተላለፍ ብቻ ነው ليس على الذين آمنوا وعملوا الصالحات جناح فيما طعموا إذا ما اتقوا وآمنوا وعملوا الصالحات ثم اتقوا وآمنوا ثم اتقوا وأحسنوا والله يحب المحسنين እነዚያ በእስላም አምነው መልካምንም የሰሩ እርሙን ተከልክለው አላህን ከፈሩና ፍጹም አምነው መልካምንም ከሰሩት ከዚያም ከመጀመሪያው ይበልጥ አላህን ከፈሩና ጽኑ ሆነው ካመኑ ከዚያም ጽኑ ሆነው አላህን ከፈሩና ስራዎችን ካሳመሩ መጀመሪያ በቀመሱት አስካሪ መጠጥ ምንም ወንጀል የለባቸውም አላህ ስራቸውን አሳማሪዎች ይወዳልና يا أيها الذين آمنوا لا يبلونكم الله بشيء من الصيد تناله أيديكم ورماحكم ليعلم الله من يخافه بالغيب فمن اعتدى بعد ذلك فله عذاب أليم እናንተ ያመናችሁ ሆይ ሐጅ ለማድረግ ሙህሪም ሆናችሁ ስትጓዙ አደን ክልክል በመሆኑ በእጅ መመያዝና በጦር በመታደኗቸው አውሬዎችን አንዳንዶችን ባልተለመደ መልኩ አጠገባችሁ እንዲመጡ በማድረግ በተወሰነ ነገር አላህ ይፈትናቸዋል በሐጅና በኡምራ ጉዞ ሙህሪም ሆናችሁ አደን ክልክል እየሆነ የሚታደኑ አውሬዎች አጠገባችሁ እንዲመጡ የታደረገው አላህን በርቀት የሚፈራው ማን እንደሆነ በግልጽ ለማወቅ ሲሆን በሐጅ ጉዞ ሙህሪም ሆኖ አደን ከተከለከለ በኋላ ክልክልን በመዳፈር ድንበር የሚጥርሰው ለነዚህ አይነቱ أسمى مقطعات تبقوات يا أيها الذين آمنوا لا تقتلوا الصيد وأنتم حرم ومن قتله منكم متعمدا فجزاء مثل ما قتل من النعم يحكم به ذوى عدل منكم هديا بالغ الكعبة أو كفارة طعام مساكين أو عدل ذلك صياما ليذوق وبال أمره
عفى الله عما سلف ومن عاد فينتقم الله منه والله عزيز ذو انتقام እናንተ ያመናችሁ ሆይ ሐጅና ዑምራ ለማድረግ ሙህሪሞች በሆናችሁ ጊዜ የሚታደኑ የዱር እንስሳዎችን አትግደሉ ከናንተ ውስጥ ሙህሪም ሆኖ ያወቀ የሚታደኑ የዱር እንስሳዎችን የገደለ ሰው ቅጣቱ ከናንተ ውስጥ ፍትሃዊ የሆኑ ሁለት ሰዎች የሚፈርዱበትን የተገደለውን የዱር እንስሳ የሚመሳሰል የቤት እንስሳ መካ ካዕባ ሲደርስ የመስዋዕት ከብት የሚታረድበት ቦታ ላይ በማረድ ለሐረም ድሆች ማከፋፈል ወይም ወንጀል ለማበስ በእንስሳ ዋጋ ልክ ምግብ ገዝቶ ምስኪኖችን ማብላት ወይም የምግቡን ዋጋ የሚመጥን ማለትም በግማሽ ቆና አንድ ቀን በማሰብ መጾም ይህም የሆነበት ምክንያት አውቆ አጥፊ የጉዳዩን ማለትም የወንጀሉን ግዝፈት በአእምሮ እንዲረዳና ቅጣቱንም እንዲቀምስ ታልሞ ነው ከመከልከሉ በፊት የተፈጸመውን ያለፈውን ስህተት አላህ ይምራል እርም ከተደረገ በኋላ ግን ወደ ወንጀል የተመለሰ ሰው አላህ ይበቀለዋል አላህም ኃያልና ተበቃይ ነው أحل لكم صيد البحر وطعامه متاعا لكم وللسيارة وحرم عليكم صيد البر ما دمتم حرما واتقوا الله الذي إليه تحشرون እናንተ ሙስሊሞች ለሐጅና ዑምራ ሙህሪም ሆናችሁ ስትጓዙ በባህር ላይ የሚጠመዱ ወይም ሳይጠመዱ ባህር የተፋቸው የሚበሉ የአሳ ዘሮችን ለቀለብነት እንዲጠቅማችሁና ለጉዟችሁም ስንቅ እንዲሆኑ ተፈቀደላችሁ በኢህራም ላይ እስካላችሁ ድረስ ለምግብነት የሚያገለግሉ የዱር እንስሳዎችን ማደን እርም ሆኖባችኋል በመጪው ዓለም ለሂሳብ ወደርሱ የምትሰበሰቡትን አላህን ፍሩት جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد ذلك لتعلموا أن الله يعلم ما في السماوات وما في الأرض وأن الله بكل شيء عليم መካ የተከበረው ቤት ሐረምና ካዕባ አላህ ለሰዎች የአምልኮ ሥርዓታቸውን ለማከናወን የሚያገለግል ስፍራ አደረገው በተከበሩት ወሮችም ማለትም በዙልቂዕዳ በዙልሂጃ በሙሐረም በረጀብ ግድያ ስለተከለከለ ከቦታ ቦታ ለመዘዋወር የመጠቃቀሚያ ጊዜ አደረገው በሐጅ ጊዜያትም ለመስዋዕት የሚቀርቡ ከብቶችና ከሐጁ ጋር በተያያዘ ምክንያት ለንሱክ የሚነዱ ከብቶችን በማንም አይደፈሩም ይህም ትእዛዝ የሚያመለክተው በእርግጥ አላህ በሰማያትና በምድር ያሉትን የፍጥረታቱን ጉዳይ በቅርብ እንደሚያውቅ እንድትረዱ ሲሆን በእርግጥም አላህ በሁሉም ነገር ላይ اعلموا أن الله شديد العقاب وأن الله غفور رحيم ሰዎች ሆይ በርግጥ አላህ ለካህዲያና ለአጥፊዎች ብርቱ ቅጣት ፈጻሚ ሲሆን በርግጥም አላህ ወንጀል ሰርተው ተጸጽተው ድጋሚ ወንጀል ላለመስራት ለወሰኑትና ለአማኞች መሐሪ አዛኝ ነው ما على الرسول إلا البلاغ والله يعلم ما تبدون وما تكتمون በመልእክተኛ በነብዩ መሐመድ ላይ እስላማዊ ጥሪውን ከማስተላለፍ በስተቀር ሌላ ኃላፊነት የለበትም አላህም ግልጽ የምታደርጉትንም ሆነ የምትደብቁትን ተግባር ውጥን ዓላማ ሁሉ አዋቂ ነው قل لا يستوي الخبيث والطيب ولو أعجبك كثرة الخبيث فاتقوا الله يا أولي الألباب لعلكم تفلحون አንተ ነብይ ሆይ በጥመት ላይ ያለ የርኩስ ስብስብ ብዛታቸው ቢደንቅህም እርኩስና በሐቅ ላይ ያለ ጥሩ በደረጃ ፈጽሞ አይስተካከሉም በል እናንተ የንጹህ ልቦና ባለቤቶች ሆይ ጀነት ገብታችሁ ከእሳት ትድኑ ዘንድ አላህን ፍሩ يا أيها الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم وإن تسألوا عنها حين ينزل القرآن تبد لكم عفى الله عنها والله غفور حليم እናንተ ያመናችሁ ሆይ መልሱ ቢገለጽላችሁ ባፈጻጸሙ ላይ የሚያስከፋችሁን ጉዳዮች አትጠይቁ በእርግጥ ቁርአን ሲወርድ ብትጠይቁ መልሱ ይገለጽላችኋል قد سالها قوم من قبلكم ثم أصبحوا بها كافرين ከናንተ በፊት የነበሩ ህዝቦች በርግጥ ምላሽ የማይሰጡበትን አግባብ የሌለውን ጥያቄ ጠየቁ ከዚያም ባጉል ጥያቄያቸው ሰበብ ካህዲያን ሆኑ ما جعل الله من بحيرة ولا سائبة ولا وصيلة ولا حام ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون አስር የወለደችን ግመል ጆሮዋን በመሰንጠቅ አገልግሎት እንዳትሰጥ የተተወች በማድረግ በሂራ ማለት ጉዞን በሰላም ስላጠናቀቁ ወይም ከበሽታ ስለተፈወሱ አንዲትን ግመል አገልግሎት እንዳትሰጥ የተተወች በማድረግ ሳኢባ ማለት ወንጀል ሴት ወንድና ሴት በአንድ ጊዜ መንታ የወለደችን ግመል አትታረድም ብሎ ወሲላ ማለት 10 ግመሎችን አጥቅቶ ያስወለደን ግመል እንዳይጋለብ እንዳይጫንም በማድረግ
حامين مالتن الله አልደነገገውም ነገር ግን እነዛ ከሃዲያን በአላህ ላይ ውሸትን ይቀጣጥፋሉ አብዛኛዎችም ሐቅን አይገነዘቡ وإذا قيل لهم تعالوا إلى ما أنزل الله وإلى الرسول قالوا حسبنا ما وجدنا عليه آباءنا أولو كان آباؤهم لا يعلمون شيئا ولا يهتدون የአረብ ሙሽሪኮች ከብቶችን በሂራ ሳይባ ወሲላና ሃሚን በማለት አላህ ያላዘዘውን ሥርዓተ አምልኮ ከምትከተሉ አላህ ወዳወረደው ቁርአንና ወደ መልእክተኛው ሱና ለመተግበር ኑ በተባሉ ጊዜ አባቶቻችን ሲጓዙበት የነበረውና ያገኘነው መንገድ በቂያችን ነው ይላሉ አባቶቻቸው ሐቅን ምንም የማያውቁና ያልተመሩ ቢሆንም ይከተላቸዋልን ያ አዩሃለዚነ አመኑ ዐለይኩም አንፉሰኩም ላ የضركم من ضل إذا اهتديتم إلى الله مرجعكم جميعا فينبئكم بما كنتم تعملون እናንተ በአላህ ብቸኛ ተመላኪነትና በነብዩ መሐመድ ነብይነት ያመናችሁ ሆይ የታዘዛችሁትን በመፈጸምና ከተከለከላችሁት በመታቀብ በሃይማኖታችሁ ጽኑ በመሆን ራሳችሁን ጠብቁ ወደ ቀጥተኛው መንገድ ከተመራችሁ የጠመመሰው ኃይሉ ተንኮሉና ሴራው ፈጽሞ አይጎዳችሁም ከሞት በኋላ ሁላችሁም መመለሻችሁ ወደ አላህ ሲሆን ተሰሩት የነበረውን ሥራ ይነገራችኋል እንደየሥራችሁም ትመነዳላችሁ ያ አዩሃለዚነ አመኑ ሸሃደቱ በይነኩም ኢዛ ሐضر أحدكم الموت حين الوصية اثنان ذوا عدل منكم أو آخران من غيركم إن أنتم ضربتم في الأرض فأصابتكم مصيبة الموت تحبسونهما من بعد الصلاة فيقسمان بالله إن ارتبتم لا نشتري به ثمنا ولو كان ذا قربى ولا نكتم شهادة الله إنا إذا لمن الآثمين እናንተ ያመናችሁ ሆይ እናንተ በመድር ላይ እየተጓዛችሁ ሳለ የሞት አደጋ ቢገጥማችሁ ከመካከላችሁ አንዳችሁ ጣረሞት ላይ እያለ በኑዛዜውት ከናንተ ከሙስሊሞች ውስጥ ሁለት የፍትህ ባለቤቶች ወይንም ሙስሊም ያልሆኑ ሌሎች በኑዛዜ ዙሪያ ምስክርነት ይስጡ በምስክርዮችም ላይ ከተጠራጠራችሁ ሁለቱንም መስካሪዎችን ከአሱር ሰላት በኋላ በማስቆም የሟች የቅርብ ዘመድ ቢሆኑም ምስክርነታችንን ከምንም ዋጋ አንለውጠውም ለአላህ ብለን ምስክርነታችንን አንደብቅም ምስክርነታችንን ብንለውጥ ወይም ብንደብቅ ያኔ ከወንጀለኞች إنهن بلو بالاسم يمالو فإن عثر على أنهما استحقا إثما فآخران يقومان مقامهما من الذين استحق عليهم الأوليان فيقسمان بالله لشهادتنا أحق من شهادتهما وما اعتدينا إنا إذا لمن الظالمين በሁለቱ ምስካሪዎች ላይ የሐሰት ምስካሪነት ምልክት ከታየባቸውና ወንጀለኝነታቸው ከተረጋገጠ ሌሎች ከቤተሰብ የሆኑ ቅድሚያ የሚገባቸው ሁለት ምስካሪዎች የመጀመሪያዎችን የሐሰት ምስካሪዎችን ቦታ የሚተኩ በመቅረብ የሐቅ ምስክርነታቸውን ከሐሰት ምስክርነታቸው የበለጠ ተአማኒነት ይገባዋል ድንበርንም አልጣስንም በሐሰት ከመሰከርን ያኔ እኛ ከበዳዮች እንሆን ብለው ባላስም ይማሉ ذلك أدنى أن يأتوا بالشهادة على وجهها أو يخافوا أن ترد أيمان بعد أيمانهم واتقوا الله واسمعوا والله لا يهدي القوم الفاسقين ይህም በጥርጣሬ ጊዜ ምስካሪ የመቀየር ህግ የመጀመሪያዎቹ መስካሪዎች በተገቢው የምስክርነት ቃል እንዲመጡና ምስክርነታቸውን በሐሰት ከሆነ በመሐላዎቻቸው ከሐቀኞች መሐላ በኋላ ውድቅ እንዳይሆንና ውርደትን እንዲፈሩ ያደርጋቸዋል እናንተ አማኞች አላህን ፍሩ የምትታዘዙትንም አድምጡ ተገቢውንም ምላሽ ስጡ አላህ ከሐቅ መንገድ አፈንጋጭ ህዝቦችን አይመራም يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا إنك أنت علام الغيوب መልእክተኞችን በመነሰበሰብበት የቂያማ ቀን ወደ አላህ ብቻ ተመላኪ ባደረጋችሁት ጥሪ ከህዝቦቻችሁ ምን ምላሽ አገኛችሁ በሚባሉበት ጊዜ ለኛ ምንም ዕውቀት የለንም በርግጥ አንተ አላህ ያለፈውንም ሆነ የመጪውን ስውር ክስተት አዋቂ ነህ ይላሉ إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ علمتك الكتاب والحكمة والتوراة والإنجيل
وإذ تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين الله የቂያማ ቀን እንዲህ ይላል የመርየም ልጅ ኢሳ ሆይ አንተን ያላባት ፈጥሬህ እናትህንም ከዓለም ሴቶች ሁሉ የተመረጠችና ከታማችበትም ከዝሙት ሐሜት ነፃ በማድረግ ጨዋነቷን በማስመስከር በአንተና በወላጅ እናትህ ላይ የዋልኩትን ጸጋዬን አስታውስ በቅዱስ መንፈስ በመላኩ ጅብሪል ባበረታው ጊዜ በጨቅላነትህና በጎልማሳነትህ ከሰዎች ተአምራዊ ንግግር ታናግራለህ ያላንዳች አስተማሪ መጽሐፍንና ጥበብን ኦሪትንና ወንጌልን ባስተማርኩ ጊዜ የዋልኩትን ጸጋዬን አስታውስ የወፍንም ቅርጽ ከጭቃ ስትፈጥረው በፍቃዴ ነው ወፉን ቅርጽ ላይ ነፍተህ ትክክለኛ ወፍ ሲሆን በፍቃዴ ነው እውርና ለምጻንንም ስትፈውስ በፍቃዴ ነው ሙታንንም አስነስተህ ከቀብር ስታወጣ በፍቃዴ ነው ወደ እስራኤላውያንም ግልጽ በሆነ ታምር መተህላቸው ከነሱም ውስጥ የካዱት ይህ ግልጽ ድግምት ነው በማለት ሊገሉህ ሲያቅዱ በጥበቡ የተከላከልኩልህን ውለታ አስታውስ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ኢሳሁ ወደ ሐዋሪያቶች በኔ በአላህ ብቸኛ ተመላኪነትና በመልእክተኛ የእመኑ በማለት ባንተ በኩል ትእዛዜን ባስተላለፍኩት ጊዜ ሐዋሪያቶችም አምነናል በርግጥኛም ሙስሊሞች ማለትም ለአላህ ታዛዦች መሆናችንን መስክር አሉ إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين ሐዋሪያቶችም የመርየም ልጅ ኢሳ ሆይ ጌታ አላህ በእኛ ላይ ከሰማይ ማዕድን ማለትም ምግብን ሊያወርድልን ይችላልን ባሉ ጊዜ ኢሳም እውነት አማኞች ከሆናችሁ አላህን ፍሩ አላቸው قالوا نريد أن نأكل منها وتطمئن قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين ሐዋሪያቶችም ከማዕዱም እንድንበላለትና ልቦቻችንም ከጥርጣሬ ነፃ ሆነው እንዲረጋጉ በርግጥ እውነተኛነትህንም እንድናውቅና በዚህችም ታምር ላይ መስካሪ እንድንሆን አላህ ማዕዱን ያወርድልን አሉ قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين የሐዋሪያቶችንም ጥያቄ በመቀበል የመርየም ልጅ ኢሳ ጌታችን አላህ ሆይ ለመጀመሪያዎቻችን ማለትም አሁን ላለነውና ለሌሎችም ማለትም ወደፊት ለሚመጡ ካንተ ዘንድ ለሆነ ተአምር አጋዥ መረጃ ይሆን ዘንድ በእኛ ላይ ከሰማይ ማዕድን ማለትም ምግብን አውርድልን ለግሰንም አንተ ከሁሉም የበለጠ ለጋሽ ነህና አለ قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين አላህ እኔ በእናንተ ላይ ማዕዱን አወርደዋለሁ ነገር ግን ማዕዱ ከወረደ በኋላ በእኔ ብቸኛ ተመላኪነቴና የኢሳንም ነብይነት የሚክደውን ሰው በርግጥ እኔ ከዓለማት ውስጥ ማንንም ያልቀጣሁትን አይነት አቀጣጥ ቀጣዋለሁ አለ وإذ قال الله يا عيسى ابن مريم أنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب አላህም ለኢሳ የመርየም ልጅ ኢሳ ሆይ በርግጥ አንተ ለሰዎች ከአላህ ሌላ እኔና እናቴን ተመላኪ ጌታዎች አድርጋችሁ ያዙን ብለሃልን ይለዋል ኢሳም ጥራት የተገባ አላህ ሆይ በርግጥ ለኔ የማይገባኝን ጌትነትና ተመላኪነትን ለኔ አድርጉ ብዬ ለሰዎች የምናገር አይደለሁም ብዬም እንደሆነ በርግጥ አንተ ታውቀዋለህ በእኔ ነፍስ ውስጥ ያለውን ታውቀዋለህ በአንተ ነፍስ ውስጥ ያለውን ግን ፈጽሞ አላውቅም በርግጥ አንተ አላህ ስውር ክስተታትን በጠቅላላ አዋቂ ነህ አለ ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد
ነብዩ ኢየሱስም የቂያማ ቀን ለአላህ እንዲህ ይላል ጌታዬ አላህ ሆይ ለህዝቦቼ አንተ ያዘዝከኝን ጌታዬንና ጌታችሁን አላህን ተገዙ ከማለት በስተቀር ጌታ የጌታ ልጅ ነኝ እኔን ተገዙኝ ፈጽሞ አላልኳቸውም ከነሱ መሃል እያለሁ በከረምኩበት ጊዜ ውስጥ ቃላቸውንና ተግባራቸውን መስካሪ ነኝ ከነ ህይወቴ በያስከኝ ጊዜና ወደ አንተ ካረኩኝ በኋላ በመካከላቸው ስለሌለው ምን እንደተከሰተ አላውቅም በእነሱ ላይ ተቆጣጣሪው አንተ ነበርክና አንተም በሁሉም ነገር ላይ መስካሪ ነህ إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم ነብዩ ኢሳ የቂያማ ቀን አላህ ሆይ በአምልኮ የሚያጋሩትን ብትቀጣቸው በርግጥ እንደነዚህ አይነቶቹ ቅጣት የሚገባቸው ባሪያዎችህ ናቸው አንተን አላህን ብቻ የሚያመልኩትን ብትመራቸው በርግጥ አንተ በስልጣንህ ኃያልና በፍርድ አሰጣጥህ ሚዛናዊ ጥበበኛ ነህ ይል ነበር قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم አላህም የቂያማ ቀን ለነብዩ ኢሳ እንዲህ ይላል ይህ የቂያማ ቀን አላህን ብቻ ላመለኩ እውነተኞች እውነታቸው የሚጠቅማቸው ቀን ሲሆን ለነሱም ከህንጻዎቿና ከዛፎቿ ስር ወንዞች የሚፈሱባት ጀነቶች አለላቸው በጀነቶቹም ውስጥ ምን ጊዜም ዘውታሪ ይሆናሉ አላህም ያማኞችን መልካም ሥራ ወደደላቸው አማኞችን በአላህ ጀነት ስጦታ አረኩ ይህም ጀነት መግባት ትልቅ ድል መጎናጸፍ ነው لله ملك السماوات والأرض وما فيهن وهو على كل شيء قدير አላህ በሰማያትና በምድር በመካከላቸው ያለው ሁሉ ግዛቱ ናቸው በግዛቱም ብቸኛ ፈጣሪ አዛዥና ተመላኪ ነው እርሱም አላህ ያላንዳች ድክመት ሁሉንም ነገር የማድረግ ሙሉ ችሎታ አለው የሱረቱል አልማኢዳ የቁርአንና የፍቺው ትርጉም በዚህ ተጠናቀቃል ለአላህ ምስጋና ይገባው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ